በኢየሱስ አለትነት ላይ የጸናችሁ የቆማችሁ እንድትሆኑ ያስፈልጋል። ማይነቃነቅ አለት እሱ ነው። ማይሸረሸር አለት እሱ ነው። ማያንሸራትት አለት እሱ ነው። አለቱ ራሱ ይበላል። አለቱ ራሱ ይጠጣል። አለቱ ራሱ ይለበሳል። አለቱ ራሱ ይጎረሳል። አለቱ ራሱ የዘላለም ሕይወት ነው። ኢየሱስ ማለት ይሄ ፊልጵስዩስ ምዕራፍ 2 ላይ ቅዱስ ጳውሎስ በገለጠው መሰረት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲ ለምድር። ለስሙ ኢየሱስ ለሚለው ስሙ ልሳን ሁሉ፣ ምላስ ሁሉ፣ አንደበት ሁሉ፣ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል በሚለው ቃል መሰረት ታቦት ሲወጣ እናንተ እልል ልብላችሁ በታቦቱ ፊት ድፍት ትላላችሁ። እንዴት ደስ ይላል! የቅድስት አርሴማ ታቦት ቢወጣ፣ የእመቤታችን የቅድስት ድንግል ማርያም ታቦት ቢወጣ መታሰቢያነቱ ነው እንጂ የሚሰጣቸው ጽላቱ ላይ የባህሪ የአምልኮ ስግደት የሚሰገድለት ኢየሱስ ለሚለው ስም። ለቅድስት አርሴማ የአምልኮ ስግደት አንሰግድም፣ የባህሪ ስግደት አንሰግድም። መታሰቢያነቱ ይሰጣታል። ቤተ ክርስቲያን ጽላቱ ላይ ኢየሱስ የሚለውን ስም በአምላክነት እያከበረች እየሰገደች የአምልኮ ስግደት እየሰገደች ለስሙ መታሰቢያነቱን ግን ለቅዱሳን ትሰጣለች። አንዳንድ ነገሮችን ለይተን ማወቅ ስለሚገባ ነው የሚመናል። በጣም ብዙ ሰው አሁን የዚህ ዘመን ወጣት በጣም የሚሰናከለው ምንድነው? በቃ ለቅዱሳን እኮ የአምልኮ ስግደት እየተሰገደ ቅዱሳንን እያመለክን ማርያም አምላክ ናት የሚል ሰው በጣም ብዙ ነው። ኦርቶዶክስ ሆኖ ማርያም አምላክ ናት፣ ለምን ለማርያም የአምልኮ ስግደት ትሰግዳላችሁ የሚል ሰው አለ። እንለይ እንጂ ጎበዝ፣ ቤተ ክርስቲያን የምታስተምረውን ትምህርት ስለ ኢየሱስ የምታስተምረው፣ ስለ እመቤታችን የምታስተምረው፣ ስለ ቅዱሳን የምታስተምረው እንለይ እንጂ። በጣም ጥንቃቄ ያስፈልገው። ስሙን ኢየሱስ የምትለው በታቦቱ በጽላቱ ላይ ስሙን ጽፋ አክብራ በትልቁ ጽፋ ለዚያ ስም የባህሪ ስግደት የአምልኮ ስግደት ትሰግዳለች፣ ታከብረዋለች። ስሙን ኢየሱስ ትለዋለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። መድኃኒት ትለዋለች። ሕይወት ትለዋለች። ስለዚህ ይሄ ዘር በቅዱሳን አካል፣ በቅዱሳን ሰውነት፣ በቅዱሳን አይምሮ፣ በእናንተ ሰውነት እየለመለመ እያበበ እያፈራ የሚገለጥ ይህች ቤተ ክርስቲያን ዕለት ዕለት ሙሽራዋን ክርስቶስን እንዴት እንደተሞሸረላት እየገለጠች በቅዳሴ በፍቅር ቃል እያመሰገነችው እያወደሰችው ትኖራለች። የኪዳኑን ቀለበት አድርጋ ደሙን ይዛ ዕለት ዕለት ሙሽራዋን እያመሰገነች የምትኖር ይህች ቤተ ክርስቲያን ብቻ ናት። ራቁቱን የተሞሸረላት ደም ለብሶ ደም ተጎናጽፎ የሾህ አክሊል ደፍቶ ጭንቅላቱ እየተፈጠፈጠ የሞተላትን ሙሽራዋን እያመሰገነች ትኖራለች።